የሚመስለኝ። ስለ ካራ መርዳው ተመለከተ ወይም ስለዚህ ስለ በፈረንጆች አቆጣጠር 1977 የስድስት የሰባት ወር ጦርነት ይመስለኛል። ልዩነቱ የሚፈጠረው ከስም ጀምሮ ነው። ከሶማሌና በመሀል ሀገር ፖለቲከኞች ወይም እዚህ ዶሚነንት ያለው ናሬሽን በእኔ እምነት ስቴት ኮንትሮልድ የሆነ ናሬሽን ነው ያለው በዚህ ዙሪያ። ልክ እንደ ብዙ የኢትዮጵያ ታሪኮች መንግስት በፈለገው መንገድ ጠፍጥፎ ያስቀመጠው ነገር ነው ያለው እንጂ በገለልተኛ ኃይል ተጠንቶ የችግሩ መንስኤ ምን እንደነበረ ያጠና ሰው የለም። ስለዚህ የተለያየ ቨርሽን የማግኘቱ ጉዳይ ከዚህ የተነሳ ይመስለኛል። እዚህ ጋር አንድ መንግስት ሲናገር ሰላም የሆነች ሀገሬ ተስፋፊ ዚያድ ባሬ የሚባል ሰው ወሮኝ ካራማራ ድምጥማጡን አጥፍቼ ያው ጦርነቱ አበቃ የሚል ነው ያለው ቨርሽን ይሄ ነው ዶሚናንትሊ የሚወራበት ማለት ነው። ስለዚህ ለመንግስቱ ምስጋና ማቅረብ የሀገር ኢንቴግሪቲ ስላስጠበቀ አይነት ነገር የጀግንነት እንትኖች ናቸው የሚወሩት። በሶማሌ በኩል ይሄ ጦርነት በጣም የአንድ ረጅም እና እልህ አስጨራሽ ጦርነት አንድ ፌዝ ተደርጎ ነው የሚታየው። በሰይድ መሐመድ አብዱላ ሐሰን የሚባል አንድ ትልቅ ታጋይ አለ። ደማድሙላህ ተብሎ ነው ፈረንጆች የሚጠሩት። ያ ሰውዬ በብዛት ትግሉን ያደረገው ወይም የራሱን መቀመጫ ያደረገው ሶማሊያ ውስጥ ነው። ተለያህና ኤል የሚባሉ አካባቢዎች ነበር የራሱን መንበር አድርጎ ሲታገል የነበረው። የዛ ትግል ሰውየው የዚህ አካባቢ ተወላጅ ነው፣ ሶማሌ ክልል ተወላጅ ነው። the bulk of the forces በወቅቱ ይዞት የነበረው ኃይል ደግሞ more than 50% የዚሁ የሶማሌ ክልል ተወላጆች ናቸው። ሀሳቡ ራሱ ሲጠነሰስ እዚሁ ሶማሌ ክልል ነው። ዓላማ የነበረው ሌተር ኦን ነገሮች በሌላ መልክ አደጉ እንጂ ትኩረት ሲደረግ የነበረው የአቢሲኒያኖቹ ኢንከርዥንስ በየጊዜው በተለይ ጠረፋማ አካባቢዎችን ሰራዊት እየላኩ የሚፈጽሙትን የኤክስፓንሽን እና የዝርፊያ ስራዎችን ለማስቆም ያለመ ነበረ። ከወቅቱ ሀሳቦች ጋር ደግሞ በብዙ መልኩ ግንኙነቶች ነበሩ። ዓለምን እንዳለ ያ ሴንቸሪ የሰልፍ ዲተርሚኔሽን ዘመን ነበረ። ኮሎኒያሎችን አስወጥቶ ነፃ ሀገሮችን የመመስረት ሀገሮች ሲመሰረቱ ደግሞ በዊልሶኒያን ፕሪንሲፕልስ ራይት ቱ ሰልፍ ዲተርሚኔሽን ኔሽን ስቴት የሚባለው ነገር የመመስረት ስራ ነው። ሶማሌዎች ይሄ ፈረንጆች የሰጡትን የቴሪቶሪ ዲፊኒሽን አይደለም የተከተሉት። እንደ አንድ ኔሽን ነበር ያሰቡት። አቢሲኒያንም ይሁን ጣሊያን ይሁን ፍሬንች ይሁን ወይም እንግሊዝ ከራሳቸው ሀገር መውጣት አለበት ተብሎ ነው እና በወቅቱ ሰይድ መሐመድ ሲያደርግ የነበረው ትግል ሶማሌን እንዳለ የወከለ ትግል ነበር። ስለዚህ የዚህ ሶማሌ ክልል ተወላጆች በአጠቃላይ በዚህ ነፃነት እንቅስቃሴ እንደተቀጽላ ሆኖ ሳይሆን በዋናነት በቁንጮነት በመምራት ትግሉን ሲያካሂዱ ነበረ። ቀጥሎ ኦለልዲኔ የሚባል እንግሊዞች እና ሌሎች ኃይሎች በሱ ላይ ተሰማርቶ ከሞተ በኋላ ኦለልዲኔ የሚባል ሰው እንደዚሁ በተለይ ይሄኛው የዚሁ አካባቢ ተወላጅ ስለነበረ ተመሳሳይ ተቃውሞዎችን ሲያደርግ ነበር። ለአጠቃላይ ለማለት የፈለኩት ኤስዋይሲ አለ፣ ነስሩላህ የሚባል አለ፣ ጌሽካ የሚባል አለ፣ ቀጥሎ ደብልዩኤስኤፍ አለ፣ በመጨረሻ ደግሞ ኦነለፍ አለ። ሴንቸሪውን እንዳለ ትግል ያልተደረገበት ጊዜ አልነበረም። የ1977 በፈረንጆች አቆጣጠር በጣም ቁንጽል የሆነች የዛ ረጅም ጊዜ እልህ አስጨራሽ የነበረው ትግል በተለይ ሌሎቹ አካባቢዎች ነፃ የመውጣት እድል ሲያገኙ የዚህ ሶማሌ ክልሉ አሁንም ቅድም እንደነገርኩ ዶሚነንት የነበረው ሀሳብ የራሳቸውን ኔሽን ስቴት የመመስረት ፍላጎት ስለነበረ ለየት ባለ ትኩረት ሌሎቹ አንፊኒሽድ የሆነ ፕሮጀክት ሁለት ክፍሎች ናቸው በወቅቱ ነፃ የወጡት፣ ግን እንደ አንፊኒሽድ የሆነ ፕሮጀክት ነበር። በአጠቃላይ ሶማሊ ኔሽን
ኬንያ የሆኑ ደቡብ የሆኑ ሶማሊያ፣ ሰሜን ወይም ጅቡቲ አጠቃላይ ያሉት እንደ አንፊኒሽድ ፕሮጀክት ተደርጎ ነበር የሚታየውና ትግሉ በዛው የቀጠለበት ሁኔታዎች ነበሩና 1977 የተከሰተው ጦርነቱ የጀመረው በ77 ወይም 69 መሰለኝ በእኛ አቆጣጠር 69 በአማርኛ አቆጣጠር። ቀደም ብሎም ትግሉ ሲካሄድ ነበር። አካባቢው እንዳለ የጦር አረባ ነበር። WSLF ቅድም ያልኩ ጌሽካ የሚባሉ ኃይሎች አካባቢውን እንዳለ ጦርነት ሲያካሂዱበት ነበር። የተፈጠረው ነገር ምንድን ነው? መንግስት ያለ የሌለ ኃይላቸውን ነበር የተጠቀመው። ሰዎችን ገለዋል። ኢንሜስ ማለት ነው። ስደት ተፈጥረዋል። እንደ አጋጣሚ ነፃ የወጣችው ዲስቶታ ሶማሊያ ድጋፍ ያገኙባቸው አጋጣሚዎች ተፈጠሩ። ስለዚህ ድጋፉ የነበረውን የጦርነት ኢኩሊብረም በመለወጥ በወቅቱ የነበረው ጨቋኝ መንግስት ከአካባቢው የወጣበት ሁኔታ ተፈጥሯል። ብሪፍሊም ቢሆን ማለት ነው። ለዚህ ነው ችግሩ የሚጀመረው ከስም አጠራሩ ጀምሮ ነው ያልኩ። እዚህ የዚያድ ባሬ ጦርነት ተብሎ ሲጠራ ሶማሌ ክልል የነፃነቱ ጦርነት ተብሎ ነው የሚጠራው። ምክንያቱም ሶማሊያ ትግባ እንጂ ጦርነቱን በዋናነት አብዛኛውን ኃይል በማሰለፍ የተሳተፈው የሶማሌ ክልል ህዝብ ነው። የጦርነቱ ባላንስ ተመልሶ እንዲመጣ ደግሞ ያደረገው እዚህ አሁን ዛሬ እንደሚወራው ሚሊሻና ወታደር አስታጥቆ ነፃ በማውጣት ሳይሆን የዋርሶ ፓክት በተለይ USSR ራሽያ ማለት ነው፣ ኩባ፣ ኢስት ጀርመን፣ የመን፣ ሊቢያ እና ሌሎች ኃይሎች ጦር በመስጠት ብቻ ሳይሆን ሰራዊትን ቀጥታ በሜዳ ላይ በማሰለፍ እና የራሳቸውን ጀቶች ህዝቡን ቦምባርድ በማድረግ እንዲወጣ ያ እንቅስቃሴ እንዲሰበር ተደርጓል። ኢን ዋን አስፔክት በሶማሌ ክልል ውስጥ በኩል የተሰለፈው ሶማሊያ ነው። በዚህ በኩል ደግሞ ኮክቴይልስ ኦፍ አርሚ ተሰልፏል። ስለዚህ የዛሬቱን ኢትዮጵያ ሆነ ሲታየው ኢት ሲቪል ወር፣ ሌሎች ኃይሎች ግን ጣልቃ ገብተውበታል። ስለዚህ ድል አደርኩ እየየ ምናምን የምትልበት ጉራ የምትነፋበት አይነት የለውም። ካራመራም በተለይ የሶማሌ ክልልን ታሪክና በወቅቱ የተፈጠሩት አሳዛኝ ክስተቶችን የሚያቅሰው ስሟንም አይጠራትም። እንኳን ለድል በስም ደረጃ እንኳን አጠራትም። ምክንያቱም የወቅቱ የነበረው ጨቋኝ መንግስት ዊዝድሮ ሲያደርግ ጅጅጋ በከተማ የነበሩትን የጅጅጋ ነዋሪዎችን ወደ 80 የሚሆኑ ስመጥር የሚባሉ የክልሉ የከተማው ተወላጆች ይዞት ሄዶ እዛች ተራራ ስር ነው የገደለው። በኋላ ደግሞ ሪቨርስ ያንን ሰፖርት አግኝቶ ሲገባ በቦታ ያገኛቸው ወደ 300 አካባቢ የሚሆኑ ሰዎችን ገለዋል። ለሶማሌ ክልል በተለይ ለጅጅጋ ከስሯ ያለችው ጅጅጋ ህዝብ ግሬቭያርድ ናት። ስለዚህ እዚህ ሶማሌን የሰበርክበት ምናምን እያልክ የምትኮራበት አይነት ሳይሆን ሌላ አይነት ስም ብትሰጥ ነው የሚሻለው እና ኮንቴንሽኑ በጣም መታሰቢያም ይከበራል። የሶማሌ ክልል ይከበራል። እንዲያውም አሁን ጅጅጋን በወቅቱ የተቆጣጠረው የWSLF ዊንግ አለ አህመድ ጉሬ የሚባል እና ብዙ ሰው በጣም በርካታ ሰው ነው እዛ ጋር የሞተበት ማለት በጅጅጋ ይሄ ገረብዓሰና አካባቢ የሚባለው ሜዳማ አካባቢ ለመታሰቢያነቱ ሐውልት እናቆማለን እያሉ ለሞቱት እነዚህ በወቅቱ የተጨፈጨፉት ሰዎች መታሰቢያ የሚሆኑ ሐውልቶች ሁሉ መትከል አለብን እያሉ ነው ያሉት እና ብዙ አለመግባባት ያለባቸው ነገሮች ትርክቶች ናቸው እዚህ ላይ የሚታዩ። በተለይ አሳዛኝ አድርገህ የምታየው በወቅቱ ጦርነቱን ይመሩ የነበሩ ከሶማሊያ ከሄደችም በኋላ በነገራችን ላይ ኮምፐተንትን የመምረጥ አዝማሚያ አልነበረውም። በወቅቱ ትግል ሲያደርግ ማለት ኢትዮጵያን ወክላታለሁ የነበረው መንግስት ሶማሌ መሆነ ብቻ በቂ ነበር። አባባል ነበራቸው እንዲያውም ሰው ነው ወይስ ሶማሌ የሚል ነገር የሶማሌ መሞት ትርጉም ያጣበት ሁኔታዎች ነበሩ። ሲቪሊያኖች ተጠቁተዋል። በወቅቱ የነበሩት ሰዎች የሰጡኝ ኤስቲሜት 75% ሶማሌ ክልል ከቦታው ተፈናቅለዋል። ቁጥር ስፍር የሌላቸው ሰዎች ሞተዋል። ብዙ ንብረታቸው ሀብታቸው እንዳለ ጠፍተዋል።
በወቅቱ የነበረው ኢሊት እና በመነሳሳት ላይ የነበሩት የማርቸንትስ ግሩፕ እንዳለ ድምጥማጡ ጠፍቷል። የረሃብ ሰለባዎች ሆነናል። ያ አይነቱ ነገር በአጠቃላይ ለዚህ 100 ዓመት ሀገር የሚወድሰው ይሄን ነው ማለት ነው። አጠቃላይ 100 ዓመት ያደረግነው ትግል ያቺ የ6 ወር ጦርነት ምንድነው ምስራቅ ያለው 6 ወር ላይ 1977 የሆነ ኃይል ወሮን ድል አደረግነውና አለቀ የሚል አይነት ይዘት ያለው ሐሳቦች ናቸው እያቀረቡት ያሉት እና ቅድም ሳነሳለህ የነበረው ነገር ዛሬ ነገሮች ተለውጠው ለሶማሌ ያጠባሳ በነገራችን ላይ ትላንት የተከሰተ ነው የሚመስለው። ቅድም ተጨፍጭፏል ያልኩ ሰዎች ቤተሰቦቻቸው እዛው ጅጋ ነው ያሉት እና ገና ያልደረቀ ብሶት ነው በሶማሌ ክልል ቁስል ነው ገና እና አሁን በሚዲያ ላይ በወቅቱ ያንን ጦርነት ሲመሩ የነበሩ ሰዎች ሚዲያ እየቀረቡ ስለ ኢትዮጵያ ስለምናምን እያሉ ሲያለቃቅሱ ማየት በራሱ ያንን ቁስል ላይ ጨው እንደመነስነስ ተደርጎ ነው የሚቆጠረውና ብዙ ያልተግባባንባቸው ጉዳዮች አሉ። መሆን የነበረበት እኔ አሁን ትራንዚሽኑ ሲከሰት ብዙ ሲከራከርበት የነበረው ለምርጫ እንሮጥ ነበረ። ታስታውስ እንደነበረ የምርጫ ፍላጎት አቢታይቱ ተለዋውጦ ነበረ። መጀመሪያ አካባቢ የፌደራሊስት ኃይሎች በኢትዮጵያ ውስጥ ምንም ይሁን ምን ምርጫ ይካሄድ የሚል አቋም ነበራቸው። ኋላ ደግሞ የአንድነት ኃይል ኢንኮት አስገባዋለን እሱን ቃል ምክንያቱም ለአንድነት አይመስለኝም አንድነት የሚፈጥር ነገር አለ። አንዳንድ የሚንጸባረቁ ሐሳቦች ምንም ይሁን ምን የፈለገ ይምጣ እንጂ ምርጫ ማካሄድ አለብን የሚል አቢታይት ሌተሮን ይዘውት ነበር። በእኔ እምነት ምርጫ የሚባለው ነገር በኋላ ያለ ስቴጅ ነው መሆን ያለበት። ኢትዮጵያ ውስጥ ረጅም ዓመት የፈጀ ብሶቶች አሉ፣ አከራካሪ የሆኑ ጉዳዮች አሉ፣ ጉዳቶች አሉ። እስካሁን ድረስ አሁን ለምሳሌ ያለፉት 27 ዓመት ከሚሞተው ከሚሰደደው አካል ጉዳተኛ ከሆነው በተጨማሪ ሶማሌ ክልል ቁጥር ስፍር የሌላቸው ሰዎች ጠፍተዋል እና ቤተሰብ እስካሁን ድረስ እየፈለገው ነው ያለው። እንደዚህ አይነት ሁኔታ ውስጥ እያለ ለምርጫ መስገብገብ የለብህም። መጀመሪያ ሪኮንሲሊየሽን ፕሮሰስ ያስፈልጋታል ኢትዮጵያ። ብሔራዊ መግባባት ያስፈልጋታል ሀገሪቱ። እነዚህ ኮንተስቲንግ የሆኑ ነገሮችን ሪኮንሳይል ማድረግ አለብን። ምን እንደተፈጸመ እዚህ ሀገር እኒህ መጀመሪያ ምንድነው ያለው እስቲ እንግለጠው ይሄን ጠባሳ። ከዛ እርቅ እናውርድበት። ማንስማማባቸውን ጉዳዮች ለምሳሌ ኮንተስታንት የሆነው ሰውዬ ሜጀር የነበሩ ተቋሚዎች እስር ቤት ውስጥ አድርገህ ምን አይነት ምርጫ ነው የምታካሄደው? ኢን ሚሊየንስ የሚቆጠሩ ደጋፊ ያላቸው የተከበሩ ሰዎች እስር ቤት ውስጥ አጉረ ሌጂቲሜሲ መፈለገ ምንድነው ትርጉሙ? ስለዚህ የፈለገ ይምጣ እንጂ ምርጫ እናካሄዳለን ሲባል ይሄው የፈለገው ነገር መጣ። ሲቪል ወር ውስጥ ገባን። ኢትዮጵያም አንደር ትሬት ናት ዛሬ። እኔ አሁን ሰርቫይቭ ታደርግ ይሁን ወይ አይሁን ወይ የሚለው እንትን ውስጥ ነው ያለሁት እና ይሄ ነው በአጠቃላይ ሌላ የምችል ስላነሳው በዚሁ እንቀጥል። አሁን ስላለበት ወቅታዊ ሁኔታና ቅድም ስለ ካራማራ ጦርነት ስታነሳ የውጭ ኃይሎች የነበሩበት በቀጥታ በወታደር ልከው የተሳተፉበት ኩባ፣ የመን፣ ሌሎችም እንደነበር ገልጸሃልና ተመሳሳይ ነገር አሁንም አለ። በተለያዩ ሚዲያዎች እንደምንሰማው መንግስትም ኦፊሻሊ እንዳመነው የኤርትራ ወታደሮች አሁን በሚደረገው ጦርነት ተሳትፎ አድርገዋል። የሶማሊያ ወታደሮች ተሳትፎ እንዳደረጉ የተለያዩ ሚዲያዎች ሲዘግቡ ነበረ፣ በተለይ የሞቃዲሾ። አሁን ያለንበትን ሁኔታ በአጠቃላይ አገናዝበህ ከምርጫው በፊት አንተ ይሻላል ያልከው ስትል የነበረው መፍትሄ ዲያሎጉ፣ ሪኮንሲሊየሽኑ አሁን ለሱም ይሁን እድል አለን ብለህ ታስባለህ? ምንድነው መደረግ ያለበት? አሁን ካለንበት ሜስ ውስጥ ለመውጣት የትኛው መንገድ የተሻለ ነው ብለህ ነው የምታስበው? ነው ለሪኮንሲሊየሽን ጊዜ ነበረን። በተለይ ቅድሚያ ላይ ስንጀምር ብሔራዊ ዲያሎግ ደግሞ ወይም ብሔራዊ መግባባት ደግሞ ጊዜ የነበረው
ማለት ኢፌክቲቭ ሊሆን ይችል የነበረበት ጊዜ ነበረ። አሁን ያንን አልፈናል። አክቲቭ የሆነ ሲቪል ወር ውስጥ ነው ያለነው። የሞራልም የህግም የበላይነት ያለው አካል በዚህ ኮምፔተንት በሆኑ በሚዋጉ ኃይሎች ላይ ያለው ኃይል ያለ አይመስለኝም። ትረስት ደግሞ ሞተዋል። ከሁሉም በላይ ደግሞ እጅግ ሰፊ ቁጥር ያለው ህዝብ ለረሃብ እየተጋለጠ ነው ያለው። የሀገሪቱ ኢኮኖሚ ሊፈርስ ከጫፍ ላይ ደርሷል። የኑሮ ውድነቱ እያንዳንዱ ቤት ገብተዋል። አሁን ታጥቀው የሚታገሉ ኃይሎች ኦሮሞ ሊበሬሽን አርሚ፣ በዚህ በኩል የትግራይ ዲፌንስ ፎርስ እና መንግስትና የመንግስት ደጋፊ የሆኑ ኮክቴልስ ኦፍ አርሚስ ናቸው ያሉት። አሁን ባለንበት ከቀጠልን ግን እነሱ ብቻ የሚሆኑ አይመስለኝም። ሌሎች ኃይሎችም ይጨመሩበታል። ጦርነትን ለማቆም እድል የነበረን ጊዜ ነበረ። አሁንም ለማቆም ሚዲዬሽን የሚፈቀድ ከሆነ እድሉ አለ። ግን አሁን ባለንበት ከቆየን ሚዲዬሽንም ቢሆን ችግሩን የሚያፈታበት ደረጃ ላይ ነው ያለ ነው። ስለዚህ አሁን ቢፎር ኢትስ ቱ ሌት ናሽናል ዲያሎግ፣ ምርጫ ምናምን የሚባሉትን ቀልድ ወደ ጎን ትተው የዚህ ሀገር ረጅም ጊዜ ፓርትነርስ የነበሩ ወዳጅ ሀገሮች አሏት። የዚች ሀገር መፍረስን ለኢትዮጵያውያን ብቻ ሳይሆን ለራሳቸውም እንደ አደጋ አድርገው የሚያዩ ሀያላን ሀገሮች ስላሉ የሚያቀርቧቸውን የሚዲዬሽን ሀሳብ መቀበል ያስፈልጋል። አሁን ሁሉንም ነገር በጉልበቴ እጨርሳለሁ ግራም ቀኝም ብዬ አሸንፋለሁ የሚል በፍጹም እንደዛ አይነት እድል የለም። ስለዚህ ሚዲዬተር ሮል የሚጫወት ኤክስተርናል አሁን በራሱ የሀገር ውስጥ ኢኒሺቲቭ ይህን ችግር ሊፈታው አይችልም። ስለዚህ ሚዲዬተር ሊገባበት ይገባል። ጊዜ ደግሞ በጣም ወሳኝ ነው። እኔ ጊዜ ያለ አይመስለኝም። ሰው በረሃብ ያልቃል በዚህ አይነት ሁኔታ ከቀጠል። ቅድም እንዳልኩ ደግሞ ብዙ አዳዲስ ዳይሜንሽንስ በዚህ ጦርነት ላይ ኮምፕሊኬት የሚያደርጉ ነገሮች ሊጨመሩበት ይችላሉ። ስለዚህ በአስቸኳይ በሰከነ መንፈስ ይህን አሁን ጥቅምት 24 አካባቢ ሲደርስና ኢናጉሬሽኑ ላይ ሲከሰት ሌላ የዲያሎግ ምናምን የሚባል ነገር ነው በየኮርነሩ የምሰማው። ያንን ጊዜ ግን ታልፈዋል። ሌላ ጊዜ ባያጠፉት፣ ሚዲዬሽንን ቢቀበሉት፣ ሁሉም ኃይሎች ስታተስ ኮ አንቴውን ቢመልሱት፣ ጦርነቱ ከመጀመሩ ቴሪቶሪያሊ በነበራቸው ቦታ ቢመለሱ፣ ጦርነትን እና የሚተኮሰውን ጥይት ቢቆም፣ ለህዝብ እርዳታ በአስቸኳይ እንዲደርስ ቢደረግ፣ ምናልባት ነገሩን ኮምፕሊኬት የሚያደርጉ ሌሎች የውጭ ኃይሎች ለመግባትም ፍላጎት ካላቸው ወይም ከገቡ እጃቸውን ቢሰበስቡ፣ አንድ ማለስማማው ነገር በዚህ በመንግስት በኩል ናሽናል ዲያሎግ አደርጋለሁ የሚለው ነገር ጊዜው ስላለፈበት ጊዜ ባያጠፋበት ነው። ጥሪ አድርጌያለሁ። የምርጫ ምንድነው የስልጣን አቋራጭ መንገድ ፈላጊዎች የሚያነሱት ሀሳብ ነው ተብሎ ነበር። በወቅቱ የኔ እምነት አቋራጭ የስልጣን መገኛ ዘዴ አድርጌ የነበረው ስቴክሆልደርስ ባልተስማሙበት የኮሮጆ ወተፋ በሚካሄድበት ምርጫ አድርጋለሁ ብሎ መሄድ ነው፣ በአቋራጭ ስልጣን ማግኘት። ስለዚህ አሁን ጊዜ ያለፈበትን ነገር ሌላ ጊዜ ሊያጠፋበት አይገባም ነው። ከዚህ ከቲዲኤፍ በኩል ደግሞ የሚነሱ የአካውንታቢሊቲ ጉዳዮች አሉ። እኔ እሱን ሀሳብ እደግፈዋለሁ ቱ ሰም ኤክስተንት። ነገር ግን ይሄ ፓርሺያል የሆነ አካውንታቢሊቲ ሊሆን አይችልም። ወንጀሎች ተፈጽመዋል ላስት 30 years፣ እነሱም አካል የነበሩበት አሁን ደግሞ በትግራይ ህዝብ ላይ የደረሰ። ስለዚህ አካውንታቢሊቲ ኢሹ የሚነሳ ከሆነ አጠቃላይ ሁሉንም ካንቨስ የሚያደርግ ኦጋዴንም የፈጸሙትንም ወንጀል ተነስቶ ተጣርቶ
እያንዳንዱ በልኩ የሚጠየቅበት ሁኔታ መፈጠር አለበት ነው የሚለውና አጠቃላይ የዚህ የሚዲዬሽን ቀጥሎ የሚነሱ የትራንዚሽን የሪኮንሲሊዬሽን የናሽናል ዲያሎግ ጉዳዮች ሀገርን ለማቅናት ስለሚፈልጉት ይሄ የስልጣን ጉዳይ አልፈናል። እቺን ሀገር የማዳን ወይም ያለማዳን ጉዳይ ነው ያለውና በጣም ፔንፉል የሆኑ ውሳኔዎች ተወስነው አሁን የገቡበትን እልህ ቢረሱና ታሪክ ተወቃሽ እንዳይሆኑ እቺን ሀገር የበተኑ ሰዎች ተብለው ስማቸው ለዘላለሙ እንዳይታወስ ለዚህ ህዝብም ለቀጠናውም አዲስ ችግር እንዳይከፍቱ ካሁኑ አስቸኳይ እርምጃዎች መውሰድ አለባቸው የሚል እምነት ነው ያለኝ። ከዚሁ ጥያቄ ሳንወጣ ሶማሌ ክልልም ልዩ ኃይል እየላከ ነበር ወደ ጦርነቱ።